ኤምኤምኤ ምንድነው? ህጎቹስ ምንድናቸው? ትናንት ጆኒ በኤልቦ ያልተፈቀደ ቦታ ተማቷል። ዳኛው ለምን በፍጥነት ጨዋታውን አቋረጡት? የሚሉ ነገሮችን እስኪ በጥልቀት እንመልከታቸው። ኤምኤምኤ ሚክስድ ማርሻል አርት ምን ማለት ነው ከተባለ የተለያዩ ማርሻል አርት አይነት አንድ ላይ ሲሆኑ ማለት ነው። ይህም ቦክስን ይጨምራል። ኪክቦክስ እግርን ጨምሮ ጨዋታዎችን ይጨምራል። ሬስሊንግ የተለያዩ ፍልሚዎችን ይጨምራል። ኤንድ ጁጁ ትሱ ይሉታል እነሱ መሬት ላይ ጥሎ መታገል። እነዚህ ነገሮችን አጠቃሎ የያዘ ፍልሚያ ነው። በዚህ ፍልሚያ ውስጥ ሁለት አይነት ተፋላሚዎች አሉ፣ ስትራይከር እና ግላፕለር የሚባሉት። ስትራይከር የምንለው የቦክስ እና ኪክቦክስ ችሎታ ያለው እጅና እግሩን በመጠቀም ማጥቃት የሚፈልግ ነው። ንቃተ ህሊና እዚህ ውስጥ ነው የሚካተተው። ስለዚህ ጨዋታውን የሚፈልገው ቁሞ መጨረስ ነው የሚፈልገው። ርቀቱን ጠብቆ እጅና እግሩን ተጠቅሞ መጨረስ ይፈልጋል። ሁለተኛው ግራፕለር ወይም ታጋዩ የምንለው ደግሞ ጆኒ ነው። ምን አይነት ችሎታ አላቸው? ሰውን መሬት ላይ መጣል፣ ከዛ ዘንድ መቆለፍ ይችላሉ። ጨዋታውን የሚፈልጉት ለመጣል ነው። ስለዚህ ርቀታቸውን ያጠባሉ። አንድ ሁለቴ ቢጎድኑ እንደምንም ብለው ሰውየውን መሬት ላይ መጣል ይፈልጋሉ። ምክንያቱም ስትራይከር መሬት ላይ ወደቀ ማለት እጅና እግሩን መጠቀም አይችልም። ሰው የመሸነፍ አቅሙ ይጨምራል ነው። ፊልሜ ውስጥ የማይቻሉ ነገሮች አንደኛ ብልት አካባቢ ሰውን መማታት አይቻልም። አይን ውስጥ የሆነ ነገር ማስገባት አይቻልም። ሴትም ካለ ጸጉር መያዝ አይፈቀድም እና ጀርባ የጭንቅላታችን ጀርባን ስፓይን ያለበትን መማታት አይቻልም። ለምን? ፓራላይዝ ሊያደርገው ስለሚችል ሰውን ማለት ነው። እንዲሁ ነው እያለ ጨዋታው የሚጠናቀቀው በሶስቱ አንዱ ነገር ነው። የመጀመሪያው ኖክአውት ሲሆን ነው። ኖክአውት ማለት ተፋላሚው ሲወድቅ ራሱን ሲስት ነው። ሁለተኛው ሰብሚሽን ይባላል ወይም ታፕአውት ይባላል። ተፋላሚው ሲያቅተው በቃ ተሸንፍ ያለው ሰጥቻለሁ መሬቱን ሲደበድብ ነው። ሶስተኛው ቴክኒካል ኖክአውት ይባላል። ይህ ዳኛው ነው የሚያስቆመው። ለምንድን ነው ዳኛው የሚያስቆመው? ተፋላሚው ራሱን መከላከል አይችልም። ስለዚህ ሌላ ጉዳት ሳይደርስበት እኔ ማስቆም መቻል አለብኝ ብሎ ያስቆማል ነው። ትናንት የሆነው ነገር ምንድን ነው? በኤልቦ ተማቷል ጆኒ። አዎ ተማቷል። ማይቻለው 90 ዲግሪ መማታት አይቻልም። ልክ እንደዚህ። ምክንያቱም በጣም ክንድ ፓወር ስላለው እንደዚህ መማታት አይቻልም። ግን በአንግል መማታት ይቻላል። አንድ እሱ ነው። ሁለተኛው ነገር የመታው ስፓይኑን አይደለም፣ አስተኝቶ ቪዲዮ ጋር እንደምታዩት አስተኝቶ እዚህ ጋር ስፓይን አካባቢ አይደለም የመታው ጭንቅላቱን አካባቢ መማታት ትችላላችሁ፣ በኤልቦ ማለት ነው። እንዲህ ሳይሆን በ90 ዲግሪ ሳይሆን በጎን በኩል መማታት ትችላላችሁ። ጭንቅላቱን አካባቢ ነበር እየመታው የነበረ። ሌላኛው ዳኛው አስቆሞታል። ምክንያቱም ንቃተ ህሊና ራሱን መከላከል ማይችልበት ሁኔታ ነበረ። ወደ ሊሞት ሌላ ማደጋ ሊደርስበት ስለሚችል ይህን ነገር ያሉ የዳኛቸው ስራ ተፋላሚውን ማየት ነው። አይኑን አይተው፣ ሰውነቱን አይተው፣ እንቅስቃሴውን አይተው የፈጠነ ጉዳት ሳይደርስበት ማስቆም ነው። እሱን አድርገዋል። ስለዚህ ዳኛውም ትክክል ነው። ቴክኒካል ኖክአውት ነው የተፈጠረው ትናንትና። ስለዚህ ምንም የተፈጠረ ነገር የለም። ጨዋታው በትክክል ነው ያለቀው። ዋናው ነገር ግን እንደ ኢትዮጵያ የመጀመሪያ ስለሆነ ልንደሰትና ልንኮራ እንችላለን። ለአሸናፊውም ለተሸናፊውም ትልቅ መሰረት ለኢትዮጵያ ጥለዋልና ሊመሰገኑ ይገባቸዋል ነው።